ይኩኑ እንደ እግዞ አይነት ግዞ አብዮታዊ ግዞ ጌታ ጓድሽ አለቃ ዳኛ አቃቤ አብዮታዊ ጊዜያችንን በአብዮታዊ እግዞ ባያባክን እላለሁ። ቀደም ሲል በመግቢያችን ላይ ደንበኛዬን በጊዜ ላይ ተጫዋች ማለቱ እንዳይረሳ። እንዴት ነው የምትዞረው? አንተ ቀጥል። አመሰግናለሁ ጓድሽ አለቃ። እስር ቤት ወዳለሁ ብለሃል። ለምንድን ነው? ዳውኝ ነው የተፈጠርኩት። ሁላችንም ድሆች ነን። ተቃውሞ አለኝ ጓድሽ አለቃ ዳኛ። አብዮታችን ስኬት ከድህነት ተፈንጥረን ለመውጣት እየተንደረደርን ያለንበት ወቅት ነው ያለው። ይሄ አጉል ሟርት ነው ጓድሽ አለቃ ዳኛ። ልክ ነው። ከድህነት በመውጣት ላይ እንገኛለን። በእርግጥ ይሄ ትልቅ ድል ነው፣ እንደ ቀላል የሚቆጠር አይደለም። ጠበቃ ያመነውን ሀቅ 23ኛ ዓመት የህግ ተማሪ ነኝ ብለህ ልታጣምም እንዳትሞክር። ይሄ አንተ በራሪ ወረቀት ከጓድሽ አለቃ ዳኛ የንስር ዓይንና የአንበሳ ክንድ ሊያመልጥ አይችልም። ብትጠነቀቅ ይሻላል። እኔ ለማለት የፈለግኩት ከድሃ ቤተሰቦቼ ጋር ነው ያደግኩት ነው። 8 ሆነን ጓደኞቼ ቤታችን ጠባብ ከመሆኑ የተነሳ በእንቅልፍ ልቡ ሲገላበጥ ከቤት ይወጣል እያሉ እያበሸቁኝ ነው ያደግኩት። እንደሚቀባጥረው አሽሙር መሆኗ ነው ጌታዬ። ኧረ አይደለም፣ ሐሳቤን እያደራጀሁ ነው። ድንቄም ማደራጀት። ማቴዎስ ጥያቄዎቹን ብቻ መልስ። እኔ ያልኩት ሰፊ ቦታ ውስጥ አየር ያጥረኛል፣ ጠባብ ቦታ ውስጥ ደግሞ ነፍስ ዘራለሁ። ያ ደግሞ የአስተዳደጌ ውጤት ነው። 20 ሰው በሚይዘው ክፍል ውስጥ 70 ሆነን ስንታሰር ቤቴ ያለው ይመስለኛል። ቤተ ከመሰለ ታዲያ አርፈ ቤታ ተቀመጥም። ቤታችን ጎርፍ ካፈረሰው ቆይ። መቼም እንዳንተ ያለ ወጣት በድፍን አዲስ አበባ አንዲት ጠባብ ክፍል መከራየት አያቅተው። ያ እንግዲህ እስር ቤት የምወድበትን ወደ ሁለተኛው ምክንያት ይወስደኛል። እንዴት? ሁለተኛው ምክንያቴ ገንዘብ ነው። ገንዘብ? አዎ፣ ከመጀመሪያው እስሬ ስፈታ ስራ በጣም ፈልጌ ነበር። በጣም ግን ማግኘት አልቻልኩም። እሱን ሰርቀህ ሳትታሰር ነበር ማሰር። ሰርቄ አይደለም የታሰርኩት፣ ተደባድቤ ነው። እንዴ ጉድ እኮ ነው ጌታዬ። እንደው እንደ ጀግና ወታደር ገድል እኮ እንደው ኃጢአቱን በኩራት ሲዘረዝር አያፍርም። ክቡር ዳኛ፣ ለችሎቱ የክሱን ልዩነት ለማጥራት ፈልጌ ነው። ሰርቆ መጠየቅና ተደባድቦ መጠየቅ ስለሚለያይ ሌላ ተመጻድቆ መሆኑ ነው ጌታዬ። እሺና ምን አደረክ? ምን አደርጋለሁ? ቤተሰቦቼ ተበትነዋል። ገንዘብ የለኝም፣ ተርቤያለሁ። መንገድ ላይ ማደር ጀመርኩ። ከዛ ሰርቄ ተያዝኩና እስር ቤት ለ1 ዓመት ታሰርኩ። ታዲያ የመኖሪያ ችግር ተፈታተለም? ትንሽ ምግብ ነው፣ እሱም አልፎ አልፎ አይጠፋም። ሊለቁኝ ሲሉ እንድቆይ ለመንኳቸው፣ ግን እምቢ አሉ። ወጣውና ተመልሼ ገባሁ። እስር ቤት ስገባ ነፃነት ይሰማኛል። መታሰር ቅጣት ነው። ትንሽ ጉድጓድ ውስጥ ታግቶ እንደመቆየት። እንደ ልብ ሳትንቀሳቀስ እንዴት ነው አንተ ነፃነት የሚሰማ? እስኪ ልጠይቅ፣ ነፃነት ምንድን ነው? ተቃውሞ አለኝ ጓድሽ አለቃ ዳኛ። ተከሳሽ እዚህ የተገኘው ተከሶ ነው እንጂ የህግ ችሎታውን ሊያሳየን አይደለም። ስለዚህ ተከሳሽ መጠየቅ ነው እንጂ መጠየቅ አይችልም። ባልደረባይም ለዚህ ሸፍጠኛ አካሄድ መንገድ እንዳይከፍት ላሳስብ እወዳለሁ። ጓድሽ አለቃ ዳኛም አቅጣጫ የሰጡበት የአብዮታዊ ጊዜ እንዳለ ሆኖ እኛም የተማርን ነን። አከራከር ግን ብዙም የተማርካት ይመስል። በህግ አምላክ
በሕግ አምላክ እየሰደበኝ ነው። እኔም ብቻ ሳይሆን አምኖብኝ እዚህ ኃላፊነት ላይ ያስቀመጠውን አብዮትም እየሰደበ ነው፣ እያንጓጠጠ ነው። ጓድ ሻለቃ ይታረማል። ቸሩ መንግስታችን የመደበለት ጠበቃ እኔ አለሁ። እኔ ስላለው ይታረማል። ከዚህ በኋላ እንደ ተከሳሽ ብቻና ብቻ እንድትሆን አሳስብሃለሁ። መማርህንም ባታሳይ መልካም። ጌታዬ ምን ምንም